ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ ስለሆነው ጉዳይ ይዘንላችሁ ቀርበናል። በርካታ መረጃዎች በዚህ ቻናል ላይ ሲጫኑ ቀድሞ ለእናንተ እንዲደርሳችሁ የዩቲዩብ ቻናሌን ላይክ ምልክቷን እንድትጫኑ በትህትና እየጠየቁ ወደ መረጃው ሲሻገር፣ ህወሓት በታሪካዊቷ የአክሱም ከተማ ባካሄደው ጉባኤ አዲስ ካቢኔ አዋቅሮ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት አድርጎ ሰይመዋል። ይህ እርምጃ ከፌዴራል መንግስቱ ጋር ያለውን ግንኙነት የት ያደርሰዋል? ህወሓትስ ወደ ሀገረ ትግራይ ምስረታ እያመራ ነውን? የሚሉ ጉዳዮችን ዝርዝር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የአክሱሙ ጉባኤና የመንግስት ምስረታ። በቅርቡ በአክሱም ከተማ በተካሄደው የህወሓት 14ኛው ድርጅታዊ ጉባኤ ላይ ድርጅቱ ትልቅ ድፍረት ያለበት እርምጃ ወስዷል። ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በመሰየም አዲስ የክልል ካቢኔም አዋቅሯል። ድርጅቱ ራሱን የትግራይ መንግስት ብሎ በመጥራት የተለያዩ ቢሮዎችን ኃላፊዎችንም መድቧል። ይህ እርምጃ በፌዴራል መንግስቱና በምርጫ ቦርድ በኩል እውቅና ያልተሰጠው በመሆኑ በክልሉ ውስጥ ሁለት አይነት አስተዳደር እንዲፈጠርም ምክንያት ሆኗል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርና በዶክተር ደብረጽዮን የሚመራው ፓርቲ አመራር መካከል ያለው ልዩነት ወደ ለየለት ፍጥጫም ተሸጋግሯል። በህወሓት ሰሞናዊ እንቅስቃሴ ውስጥ ብዙዎች የሚጠይቁት ትልቁ ጥያቄ ህወሓት ትግራይን የመገንጠል እያሰበ ነውን የሚለውን ነው። በአክሱሙ ጉባኤ ላይ የተነሱ ንግግሮች አዲሱ አወቃቀር ሀገረ ትግራይን የመመስረት ህልም ዳግም እያገረሸ መሆኑን ያሳያሉ የሚሉ ተንታኞች አሉ። ሆኖም ግን ትግራይ በአሁኑ ወቅት ካለችበት የኢኮኖሚ ውድመት፣ የህዝብ መፈናቀልና የጂኦፖለቲካል ጫና አንጻር ይህ ምን ያህል ተግባር ይሆናል የሚለው አጠያቂ ነው። ህወሓት ይህንን ካቢኔ ያዋቀረው ከፌዴራል መንግስቱ ጋር የተሻለ የድርድር አቅም ለመያዝ ወይንስ በእርግጥም የመገንጠል ጉዞውን ለመጀመር? መልሱ ወደፊት የሚታይ ሆኖ በትግራይ እየታየ ያለው አዲስ የፖለቲካ መዋቅር የሰላም ስምምነቱን ዋጋ ሊጥል እንደሚችል ስጋቶች አሉ። የአክሱሙ ካቢኔ ምስረታ የፌዴራል መንግስቱን ትዕግስት የሚፈታተን እርምጃ ነው። የትግራይ ህዝብ የሚፈልገው ሰላም፣ ልማትና የተረጋጋ ኑሮ ቢሆንም የፖለቲካ አመራሮቹ ግን ወደ ሌላ ዙር ፍጥጫ ያመሩት ይመስላል። በአክሱሙ ጉባኤ ላይ የተንጸባረቁት ንግግሮች፣ የተወሰዱት እርምጃዎች ድርጅቱ ከፌዴራል መንግስቱ ጋር ያለውን ግንኙነት በማላላት ወደ ራሱን የቻለ ሀገረ መንግስት የመመስረት አዝማሚያ እያሳየ ነው የሚሉ ትንታኞች በስፋት እየቀረቡ ነው። በተለይም የፌዴራል መንግስቱ በክልሉ ጉዳይ ላይ ጣልቃ እየገባ ነው በሚል መወነጃጀላቸውና የክልሉን የበጀትና የነዳጅ አቅርቦት በተመለከተ የሚነሱ ቅሬታዎችና የቆየውን ምክር ቤት ህጋዊ ነኝ በሚል በድጋሚ ማንቀሳቀሳቸው ለዚህ እንደማሳያ ተደርጎ ይወሰዳሉ። በትግራይ ፖለቲካ ውስጥ ትልቁ ስንጥቅ የታየው በዶክተር ደብረጽዮን በሚመራው የህወሓት ቡድንና በአቶ ጌታቸው ረዳ በሚመራው በኋላም በጀነራል ታደሰ ወረደ የተተካው ጊዜያዊ መስተዳደር መካከል ነው። የህወሓት አመራሮች ጊዜያዊ መስተዳደሩን የፌዴራል መንግስት ተላላኪ ሲሉ ይከሳሉ። በተቃራኒው ጊዜያዊ መስተዳደሩ የህወሓትን እርምጃ ህገወጥና ክልሉ ወደ አደጋ የሚከት በማለት ገልጾታል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የህወሓት አዲስ ካቢኔ መስረታ ለኢትዮጵያ ሰላም ምን ትርጉም አለው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ እንዳትረሱ። ለዛሬው የነበረን መረጃ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁሉ